ስሜ ጎይቶም አለማየሁ ይባላል። በሮቢ ሳሙናና ዲተርጀንት ፒኤልሲ ላይ የሰው ሀብት አስተዳደር አስኪያጅ ነኝ። እሺ፣ እንግዲህ ከኮሜርሻል ኖሚኒስ ጋር ስራ ከመጀመራችን በፊት የነበሩትን ዋና ዋና ችግሮች ለመግለጽ ያክል አሁን ከኮሜርሻል ኖሚኒስ ጋር እየሰራን ያለ ነው በዋናነት በጥበቃ አቅርቦት ላይ ነው። በጥበቃ የሰው ኃይል አቅርቦት ላይ ነው እየሰራን ያለ ነው። ከዚህ በፊት እንግዲህ በድርጅታችን ውስጥ በጥበቃ ስራውን በራሳችን ሰራተኞች ነው ስናስተዳድር የቆየ ነው። እዚህ ውስጥ እንግዲህ በርካታ ችግሮች ነበሩብን። ዋናው እንደሚታወቀው የድርጅታችን ዋና ዓላማ ምርት ላይ የተሰማራ ድርጅት ስለሆነ ምርት ላይ ትኩረት አድርገን ለመስራት የቻልንባቸው ክፍተቶች ነበሩብን እዛ ላይ። ምክንያቱም ኦፕሬሽኑ ሰፊ ነው፣ የጥበቃ አገልግሎቱም እንደዚሁ ከፍተኛ የሆነ የስራ ጫና ያለው እንደሆነ ይታወቃል። ስለዚህ በዋናነት መደበኛ ስራዎቻችን ላይ ትኩረት እንዳናደርግ የሚያደርግብን የራሱ ክፍተቶች ነበሩብን። ከኮሜርሻል ኖሚኒስ ጋር እንግዲህ እንድንሰራ የወሰንበት ዋናውና ትልቁ ምክንያት እንግዲህ ሀገራችን ውስጥ ካሉ በጥበቃም በሰው ኃይል አቅርቦትም በተለያዩ ከጽዳት ጀምሮ በሚሰሯቸው ስራዎች ከፍተኛ የሆነ ልምድ እና ብቃት ያላቸው ሰራተኞች ስላሏቸው ነው። ከዛም በተጨማሪ ደግሞ እንደሚታወቀው ኮሜርሻል ኖሚኒስ በሀገራችን ውስጥ ካሉ ግንባር ቀደምና በረጅም ዓመት የስራ ልምድ ያላቸው ድርጅት ነው ብለን እናምናለን። ስለዚህ አንዱ እንትን ያደረገን የስራ ልምዳቸው ነው ማለት ነው። ከኮሜርሻል ኖሚኒስ ጋር ያለን የዕለት የዕለት ግንኙነት ቅድም እንዳልኩት የጥበቃ ስራ ነው። የጥበቃ ስራ ደግሞ በጣም ዴይሊ ኦፕሬሽን ያለው ነው። ፋብሪካችንም 24 ሰዓት ነው የሚያመርተው። ስለዚህ በዚህ 24 ሰዓት የማምረት ሂደት ውስጥ ደግሞ ከፍተኛ የሆነ የ24 ሰዓት እንቅስቃሴ አለ ማለት ነው። ስለዚህ በደንብ በየቀኑ እንገናኛለን፣ በየቀኑ ስራዎቹን አብረን በጋራ እንሰራለን ማለት ነው። ጥበቆቹ በተለይ በተሰጣቸው ስምሪት መሰረት በአግባቡ የሰው ኃይል ይገባል። በተለይ ወጪና ገቢውን ከመቆጣጠር አንጻር፣ የግቢውን ደህንነት ከማስጠበቅ አንጻር ከፍተኛ የሆነ ቁጥጥርና ክትትል የሚያደርጉበት ሂደት ነው ያለው። የኮሜርሻል ኖሚኒስን ለመጠቀም ለሚያስቡ አካላት የምመክረው ነገር በደንብ መጥተው ከኮሜርሻል ኖሚኒስ ጋር ቢሰሩ በብዙ ያተርፋሉ የሚል ሀሳብ ነው ያለኝ። አንደኛው ቅድም እንዳልነው ትኩረታቸውን ዋና የስራቸው ላይ ከማድረግ አንጻር በትልቁ ያተርፋሉ። ከዛ በተጨማሪ ደግሞ የተማረ ብቃት ያለው የሰለጠነ የሰው ኃይል ከማቅረብ አንጻርም በደንብ የሚያተርፉበት ነው የሚል ሀሳብ አለኝ። ኮሜርሻል ኖሚኒስ 60ኛ ዓመቱን እያከበረን ያለው፣ ስለዚህ 60 ዓመት ልምድ ጋር ነው አብረን እየሰራን ያለ ነው። በመጀመሪያ ደረጃ ለሁሉም የኮሜርሻል ኖሚኒስ የማኔጅመንት አባላት እንዲሁም ሰራተኞች እና ማህበረሰብ በሙሉ እንኳን ለ60ኛ ዓመታችሁ አደረሳችሁ ለማለት እወዳለሁ። በእኔና በድርጅታችን በረቢ ሳሙናና ዲተርጀንት ኃላፊነት የሆነ የግል ማህበር ስም ማለት ነው። ኮሜርሻል ኖሚኒስን በ3 ቃል ግለጽ ብባል ታማኝነት፣ ብቃትና አጋርነት ኮሜርሻል ኖሚኒስን ይገልጹታል ብዬ አስባለሁ።